የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ ኮማንደር እኔ በጣም በእውነት ባድማዎች ስም ማመስገን ፈልገው ብዙ ተቋማት ደጃቸው ዝግ ነው በተለይ የመንግስት ተቋማት ለምንም አይነት ነገር ማለት ነው ወይም የለውም ይላሉ አይመቸኝም ነው ስልክ አያነሱም እና በዚህ አጋጣሚ ስለ በልጆቻችን ኢትዮጵያ ስም ላመሰግን እወዳለሁ ኮማንደር ጥላሁን ማለት ጥያቄን ካለምንም ወደ ቢሮ ስመጣ ስጠይቅህ ምንም ነገር አላመነታም በሙሉ ልብነት ነው ይሄም ነገር ግልጽ እንዲሆን ስለፈለኩ ነው የመጣሁት ስለ ልጆቻችን ኢትዮጵያ ያወራን ስለሆነ መቼም የሰው ልጅ ፍላጎት ገደብ አልባ ቢሆንም የሰራተኞች ህይወት የተሻለ ለማድረግ አሁንም አንስተህልኝ ነበር ጀምረህልኝ ነበር ምንድነው የሰራተኛው እርካታን በምንድነው የምትለኩት ለምሳሌ ይሄ ምንድነው ድሮፕ አውት ሬት እናንተ ጋር ይሄ ስራን የማቋረጥ ወይም ደግሞ ሌላ የተሻለ አማራጭ ሄዶ የመሄድ እንደዚህ አይነት ነገሮች እንደዚህ ታጣናላችሁ እንደዚህ አይነት ነገሮችን ታያላችሁ የሰራተኛ እርካታን በምንድነው መስለኩት ቅድም ካነሳልኝ ጥቅም በተጨማሪ ያው ይሄ ተርኖቨር እኮ አለ እኮ በቢኒ ተርኖቨር አለ ማለት ሰው ሁሉ ጊዜ ለውጥ ይፈልጋል ለውጥ ፈልጎ ወደ ሌላ ተቋም በተሻለ ነገር ከሄደ ምንም ያው በሄድም ጥሩም ሰው ይሆን ሲሄድ በቅር ቢለ የሚያገለግለው ያው ዞሮ ሀገር አይደል ኖርማል ነው እንግዲህ የኛ የሰራተኛ እርካታ ምን ለካው አንደኛ አሰስመንት እንሰራለን በየቅርንጫፉ ከዚህ ከሄድ ኦፊስ አሰስመንት እንሰራለን አንዱ ሁለተኛ ቅሬታዎችን የምናስተናግድበት ስርዓት አለን ነፃ የስልክ መስመር አለን የሰራተኛ ማህበር አለን የሰራተኛ ማህበር በሁሉም ቅርንጫፎቻችን ላይ የሰራተኛን መብት በተመለከተ ከማኔጅመንቱ ጋር አባል ነው እዚህ በዋና መስሪያ ቤት ደረጃ በወር በ3 ወር እንገናኛለን በአመት አንድ ጊዜ ደግሞ ሁሉም የሰራተኛ ተወካዮች መጥተው እዚህ ታዳምጣለ እኔ አሁን በጣም ምንም ችግር የለም ብዬ አላረጋግጥልህ ሰራተኛ ካለ ስራ ካለ ሁሉ ጊዜም ክፍተት ሁሉ ጊዜም ቅሬታ ሁሉ ጊዜም ያለ መርካት ይኖራል ነገር ግን በዚህ አሰስመንታችን የሚያሳየው የሰራተኛ እርካታችን ጥሩ ነው ያልኩት ከሌላ ተቋም ጋር ስታነጻጽር የኛ የሰራተኛ እርካታ ጥሩ ነው ከዛ ስለ ሰራተኞቻችን ደግሞ ትራያንጉሌት እናደርጋለን ደንበኞቻችንን እንጠይቃለን ሰራተኛውን ብቻ ጠይቀነው ሌበሩን ብቻ ጠይቀነው የኛን ቅርንጫፍ ብቻ ጠይቀን አይደለም ምንተው ሰራተኞቻችን እንዴት እንደምትፈልጉት ያገለግሏችሁ ነው ወይ ሰራተኞቻችሁ በከስተመር ኤክስፒሪየንስ ላይ የናንተን ዋና አላማ በማሳካት ላይ ምን እገዛ ያደርጋሉ በሰራተኞቻችን ረክታችኋል ወይ ብለን ደንበኞቻችን ደግሞ እንጠይቃለን የደንበኞች ቀን አለን በየአመቱ የደንበኞች ቀን እናከብራለን ፊድባክ እንሰበስባለን ቶሎ ኮመርሻል ነው ሚኒስትሩ ነገሩና ደስ የሚለ ቶሎ ሰምቶ ችግሮቹን የሚያርም ተቋም ነው ስለዚህ ይሄን እናደርጋለን በስታንዳርድ ደግሞ አለ የሪቴንሽን ቀደም ሰራተኛ ይዘው መቆየት የሪቴንሽን ሬቱ አሁን በአለም ላይ ስታንዳርድ የሚባለው ካለ ሰራተኛ 5% ቢሄድ ችግር የለውም የኛ የዚህን አመት ስንነካ ከዛ በታች ነው ስለዚህ ሪቴንሽን ስታንዳርድ ዓለም አቀፍ ስታንዳርድ እናያለን ሰራተኞቻችንን እንሰማለን ደንበኞቻችንን እንሰማለን የሰራተኛ ተወካዮችን እንሰማለን አንዳንዴ እንግዲህ ችግር አሁን እኛ ጋር ከውጪ ነው ብዙ ጩኸት የምንሰማው እንጂ ከውስጥ በጣም ጥሩ ነው ተግባብተን ነው የምንሰራው ከሰራተኞቻችን ጋር ሊረብሹን የሚፈልጉት ውጪ ያሉ ሰዎች ናቸው ሰራተኞቻችን ለምሳሌ ከዛሬ 5-6 አመት በፊት የነበራቸው አይነት ቅሬታ ዛሬ የላቸው ለምን ለውጦች አሉ እየተለወጠ እያደገ ተቋሙ ብቻ ሳይሆን በሰራተኞች ህይወት ላይም ቢሆን ለውጦች አሉ ለምሳሌ ከአውትሶርሲንግ በባለፈው በጀት አመት ከ100 በላይ ሰራተኞች ወደ ውስጥ አስገብተናል አድገዋል አንዱ እርካታ ምን ፈጥርበት ይሄ ነው ሁለተኛ ግልጽና መተማመን ላይ የተመሰረተ ውይይቶች አሉ ከሰራተኞች ጋር እንወያያለን ደንበኛውን ሰራተኛውንም ፊድባክ እንወስዳለን ከሌላ ደግሞ ይሄንን ሞኒተር ከሚያደርጉ ለምሳሌ ስራና ክህሎት
ቢሮም ፊድባክ እንደዚሁ ይሰጠናል። ጥሩ በሆነባቸው አሁን የዚህ ዓመት ፊድባክ በአዲስ አበባ ስራና ክህሎት ቢሮ ጥሩ ነው የሚል ነው። ስለዚህ እነዚህን ነው የምታገናኘው ማለት ነው። በአንድ ቦታ እኮ ጥሩ ነው አትባልም እኮ አንድ ቦታ ላይ በአንድ ቦታም እርካታ አታገኝም። እንግዲህ እርካታ ሪላቲቭ ነው፣ አንጻራዊ ነው። ሪላቲቭ ነው። እቤትም ሄዳ እኮ የሆነ ቅሬታ የሚፈጠርበት ነው። ለምን ደስታ አልተፈጠረም ሳይሆን እኛ የምንሰራው ደስታ እንዴት ይፈጠር፣ ችግር እንዴት ይፈታ እሱ ላይ ስለሆነ ከሰራተኞቻችን ጋር በጣም ተግባብተን እየሰራን ነው። ተቋማችን ሲያድግ ሰራተኞቻችን አብረው ያድጋሉ። ተቋማችን የተሻለ ሲሆን እመነኝ ሰራተኞቻችንም የተሻለ ይሆናሉ። የነበረውም ታሪክ የሚያሳየው ይሄንን ነውና ይሄን ነው የምናደርገው። የመልቀቅ ምጣኔው እኛ ጋር በጣም ዝቅተኛ ነው። ብዙ ጊዜ ተቋማትን ከመሬት ተነስቶ ወይም ደግሞ ተጨባጭ ነገር ሳይያዝ በተለይ በማህበራዊ ሚዲያ የማጥፋት እንደዚህ አይነት ባህል አለ። ወደ ህግ ተቋማት ደግሞ ወደ ህግ አይሄዱም፣ ግለሰቦች ሊሆን ይችላሉ። ይህን እንዲህ አይነት ነገሮች የቢዝነስ ዓለሙን እንዴት ይረብሸዋል፣ ያውከዋል? እናንተስ ምን ለማድረግ ሞክራችኋል? እኔ ምልህ እኮ ቢኒ ከሆነ እኮ ይሄ እኮ እንደው አሁንም እንዳላስቀይም የኔ የግል ኦፒኒየን ነው እንጂ ሶሻል ሚዲያው እኮ አሁን ማኔጅ የሚደረግ አይደለም እኮ። ስንት እብድ እኮ ታያለህ እዛ ላይ እኮ፣ ስንት ረባሽ ታያለህ እኮ። እኔ የሚናፍቀኝ ምን አለ ኮንስትራክቲቭ ነገር በተቃራኒ የሚሰሩ አገር የሚጠቅም ዜጋ የሚጠቅም ተቋሞችን ለመሻሻል የሚረዳ እናፍርስ ይውደሙ ሳይሆን ይሄ ችግር እንዴት ይፈታ እንዴት ይሻሻል የሚል ካምፔን ቢኖር እኮ ደስ ይለኝ ነበርና እኛ ማንም ይበለው ለተቋማችን እድገት የሚጠቅም ጋፕ መስሎ የታየን ነገር ወስደን አዳምጠን ለማረም ጥረት እናደርጋለን። ለኛ የሚሻለን እሱ ነው። ከዛ እኛ ስራችን ላይ ነው አተኩረ መስራት ያለብን እንጂ ከሁሉም ጋር ከተሯሯጥንማ ጊዜም አይኖረንም እኮ። ደንበኞቻችን ላይ ኢምፓክት እናመጣለን፣ እሱን ብዙ አናደርግም። ግን አንዳንዴ በጣም ክሪቲካል ኢምፓክት ያላቸውን እናደርጋለን። ተጽዕኖ ላይ መጥቶ በጣም ክሪቲካል የሆነ ከሆነ ማንም ሰው የተቋምን ስም ተነስቶ ማጥፋት አይችልም፣ መሳደብም አይችልም። ይሄኛውን ኢምፓክቱን በደንብ እንለየዋለን። የቼን ኢፌክቱ ምንድነው? ይሄ የሚዲያ ዲፓርትመንት አለን፣ የሚዲያችን አሰስመንት ይሰራል። ሌጋል ዲፓርትመንት አለን፣ ከሌጋል ዲፓርትመንት ጋር ይነጋገራል። ለደረሰብን ጉዳት ካለ ካሳ እንጠይቃለን፣ የወንጀል ከሆነ በወንጀል እንጠይቃለንና ግን ሁሉም ጋር ተሯሩጠ እንደዚህ ማድረግ አትችልም። ኮማንደር በድጋሚ በጣም አመሰግናለሁ። እንዳልኩ ቅድም ተቋማቶች ስማቸው የሚጥፋ ይሞገስም፣ ግን ለእንደዚህ አይነት ጉዳይ በራቸው ክፍት አይደለም። ብዙ ጊዜ የሶስተኛ ወገን አገልግሎት የሚታማበት በሌሎች ጉልበት የተጋነነ ጥቅም ይበላሉ ወይም ደግሞ በሌሎች ጉልበት የተሻለ ያተርፋሉ አይነት ነገር ነው። ይሄንስ ምን ትለኛለህ? ያው እኮ አንተም እኮ ያልካቸውን ሰዎች ልትሆን እኮ ነው። በጣም አሪፍ ጥያቄ ነው፣ በጣም ጠቃሚም ነው። ምክንያቱም አውትሶርሲንግ ላይ የሚነሱ አንዳንድ ትችቶች ላይ ግንዛቤ መፍጠር ይቻላል ማለት ነው። ለኔ አውትሶርሲንግ ሰራተኛን ከአንድ ቦታ ወስዶ አንድ ቦታ ላይ ማቅረብ አይደለም፣ በሰው ጉልበትም ትርፍ ማምጣት አይደለም። እውነቱን ለመናገር ከዚህ የምናገኘውም ትርፍ ይሄ ነው የሚባል አይደለም። እኛ ዳይቨርሲፋይድ አድርገን የተለያዩ ሰርቪሶች ስላሉ ነው እንጂ እዛ ጋር ይሄ ነው የሚባል አይደለም። እንደው ለአድማጮች በጣም በግልጽ ለመናገር የኛ የፕሮፊት ማርጂናችን ከፍተኛው 10% ነው፣ ዝቅተኛው 6% ነው። ከዚህኛው ማለት ነው። አዎ ከ6 እስከ 10% ነው ማለት ነው። ከፍ ያለው ግን 6% ነው። ስለዚህ ይሄ አውትሶርሲንግ ደሞዝ እና ጥቅማ ጥቅም ብቻ የሚከፈልበት አይደለም፣ ወጪና ኃላፊነት አለበት። ለምሳሌ ምልመላ አለ፣ ቅጥር አለ፣ ስልጠና አለ፣ የሰራተኛ አስተዳደር አለ፣ ቁጥጥር አለ፣ የደንብ ልብስ አለ፣ መሳሪያዎች አሉ።
ለምሳሌ ጽዳት ላይ መሳሪያዎች አሉ፣ የጽዳት መሳሪያዎች አሉ፣ ቴክኖሎጂ አለ፣ የቅርንጫፍ አስተዳደር አለ፣ ህጋዊ ግዴታዎች አሉ። ደግሞ ህጋዊ ግዴታ ማለት ታክስ፣ ቫት እና ሌሎች ወጪዎች አሉ። ሰው አሁን ብዙ የሚያየው እኛ የምንቀበለውን እና ከዛ ለሰራተኛው የሚደርሰውን ነው። ይሄ በጣም ከታላቅ ይቅርታ ጋር ሂሳቡ በትክክል እየተሰራ አይደለም። በቃ ለምሳሌ ግዴታም አለባቸው። ለምሳሌ አንድ ሰራተኛ ቢወጣ ወደ የመተካት አዎ አለብን። ኦቨርታይም አለ፣ የባህል ክፍያ አለ፣ ኢንሹራንስ አለ። ብዙ ወጪዎች ናቸው ያሉት። ዳይሬክት ኢንዳይሬክት ኦፕሬሽናል ኮስቶች አሉ። ብዙ ሰዎች አሁን ቅድም ተበዘበዝን ተበላን ምናምን የሚሉት አይ ዶንት ኖ። ሰው እኮ ፍቃዱን ሰጥቶ ነው የሚቀጠረው እኮ ማመልከቻ አይቶ ተወዳድሮ ተፈትኖ ፈልጉ ያልተቀጠሩ ሰዎች እኮ አሉ እኮ እዛው። የሚያሳዝንና የሚገርም ነገር የኛ ሰራተኞች ብዙዎቹ ይሄን አይሉ የሚሉት ቅድም ያልኩ ቪወር የሚፈልጉ ቫይራል መውጣት የሚፈልጉ ቢዝነስ መስራት የሚፈልጉ ኢንዱስትሪው መረበሽ የሚፈልጉት ናቸው እንጂ የኛ ሰራተኞች አብዛኞቹ ይሄን አይሉ። ብዙዎቹ ደግሞ ሰው ሲሳደብ አይተው የሚሳደቡ ነው። አሁን ያ እዛኛው የዲጂታል ዓለሙ ላይ እኮ አንድ ሰው መጀመሪያ ላይ ከተሳደበ ለምን የሚል ሰው ሳይጠይቅ በሙሉ ነው የሚሰድብ። አይ ዶንት ኖ እንግዲህ ስድብ እኮ አጽያት እኮ ነው። በጣም የሚገርም ማህበራዊ ሚዲያ ባህላችን ገና ስለሆነ አይ እንትን ነው እንጂ እኛ እኮ አሁን ባህል ጠይቀ አይደል ያለው። ኢትዮጵያም እኮ የክርስቲያን የሙስሊም ሀገር ነች ነው የሚባለው። ሰው መሰደብና ማዋረድ እኮ በእምነትም ቢሆን እኮ በሰማይ የሚያስጠይቃል ማለት ነው። አንዳንዶች ሳያውቁ ነው እና እነሱን ምንም ብዙ አንቀየማቸውም። ሆን ብለው የሚረብሹትን ቢዝነስ ለመስራት የሚረብሹትን ነው እንጂ አንቀየምም። እና ቀደም ያልኩ ነው እኛ ይሄ ሁሉ ወጪ ኖሮን ምንከፍለውም ክፍያ ከገበያው ለምሳሌ እንደ ኮመርሻል ኖሚኒስ ከወሰድክ እንደ አጠቃላይ አውትሶርሲንግ ሳይሆን እንደ ኮመርሻል ኖሚኒስ ከገበያው ላይ 50% ከፍ ብለን ነው የምንከፍለው። የሰራተኛና አሰሪ አዋጁን በደንብ አክብረን ነው የምንሰራው። ማንኛውም ቋሚ ሰራተኛ ያለው መብትና ጥቅም አላቸው። አሁን ተሳዳቢዎቹ ይሄ ጉልበት በዘበዛችሁ፣ በላችሁ፣ የባሪያ ንግድ አረጋችሁ ምናምን የሚሉት ስንተኛው ዘመን ላይ ክፍለ ዘመን ላይ እንዳሉ ራሱ አላውቅም። በዚህ ዘመን ይቻላል ወይ ነው እንደዚህ ማድረግ እኮ ሰው ምርጫ አለው። አይቻልም እንጂ ከምርጫም ውጪ በህግ የተከለከለ ነው እንጂ አሁን እንዴት እንደዚህ ጤናማ አእምሮ ያለው ሰው ያስባል? ስለዚህ ይሄ በሌሎች ጉልበት የሚለው ይህንን ያለ መረዳትና ያለ መገንዘብ ይመስለኛልና ቀጥተኛና ቀጥተኛ ያልሆኑ ወጪዎች አሉ። ደንበኛ የሚከፍለው ዋጋ ለሰራተኛ ደሞዝ ብቻ አድርገው ነው የሚቆጥሩት። እሱ ነው ክፍተቱ ማለት ነው። የአገልግሎት ወጪዎች፣ የአስተዳደራዊ ወጪዎችና የንግድ ትርፍ እንኳን አይገምቱም። ገብቷል? ይሄ ያው ትንሽ ጠጋ ብሎ ማየት ይፈልጋል። እኔ ብዙ እዛ ላይ አጠቃላይ ሰውን መውቀስ አልፈልግም። መውቀሰው ሳያውቁ የሚሰድቡን ሰዎች ነው። ከፈለጉ ቅድም እንዳልኩት መተው እንትን ማድረግ ይችላሉና እኔ ሰራተኞች ለሚሰሩ ስራ ተገቢ ክፍያ ማግኘት አለባቸው ብዬ በጥብቅ ከሚያምኑ ሰዎች አሉ። ግን ክፍያ የምትከፍለው ለኑሮ አይደለም። ብዙ ሰው ኑሮ ስለተወደደ ነው እና ኑሮ ስለተወደደ ለምን ደሞዝ አልተጨመረም ማለት እና ይሄ ገቢ የተቋም ገቢ የሰራተኛ ውጤታማነት አገልግሎት ቅድም እንዳልኩ ከሰራተኛው ጥቅምና መብት ጋር በጣም የተያያዘ ነው። ለሌሎች መመክረው ይሄ የምንቀበለው በሙሉ ለሰራተኛ ደሞዝ አይደለም። በደንብ ማወቅ ከፈለጋችሁ ኑና እዩ። ለሰራተኞቻችን የምመክረው ደግሞ ምናልባት አንዳንድ ሰራተኞች ካሉ ብዙ ሰራተኞቻችን አይደሉም እንደዛ በጣም እርግጠኛ ሆኜ መነግረው። ምክንያቱም ቅድም እንዳልኩ ስለምንነጋገር ብዙ ሰራተኞቻችን ደፋ ቀና ብለው ሰርተው ለፍተው መኖር የሚፈልጉ ናቸው። ተሳድበው መኖር የሚፈልጉ ተቋማቸው ማዋረድ የሚፈልጉ አይደሉም። ብራንዳቸው ማበላሸት የሚፈልጉ አይደሉም። ብዙዎች አንዳንድ ካሉ የተቋማችሁ መልካም ስም ሲበላሽ፣ ደንበኞች እርካታ ሲቀንስ፣ ደንበኞች ሲቀንሱ ቁጥር ሲቀንስ የተቋሙ ገቢ ስለሚቀንስና ወጪ ስለሚጨምር ደሞዝ ጥቅማ ጥቅም ማሻሻል አይደለም የሥራ ዋስትና እና የተቋሙም ቀጣይነት ቢሆን አደጋ ላይ ሊወድቅ ይችላል። ስለዚህ ይሄን ተገንዝባችሁ የምትችሉትን በአቅማችሁ የምትችሉትን ስሩ። ይሄ የሚሰድቡንን
ልክ አይደላችሁም ብላችሁ እውነታውን ንገሩ። እውነት ያልሆነ ነገር እንዲነግሩ አንፈልግም። ተሳዳቢዎቹና ደግሞ ይሄ አክቲቪስቶቹን ኑና እዩ። ማንም ሰው እኛ ጋር ግልጽ ነው። ብሬክዳውን አንተም ከፈለክ አሁን ለማየት ትችላለህ ማለት ነው። ለደንበኞቻችን ምን እንደምናቀርብ፣ ለሰራተኞቻችን ምን እንደምንሰጥ፣ ወጪዎቻችን ምን እንደሆኑ፣ ትርፋችን ምን እንደሆነ ማወቅ ትችላለህ። ሰራተኛ መበዝበዝ፣ ሰራተኛ ላይ ጫና መፍጠር የኛ ዓላማ አይደለም። ስለዚህ እንደ እድሜውም ተቋሙ እንደ እድሜውም ይሄንን አናረግም ሆኖም አያውቅም እና ስለዚህ እኛ የምንፈልገው ጤናማ የአውትሶርሲንግ አሰራር እንዲኖር እዚህ ሀገር ላይ በተለይ እኛ የገበያ ድርሻችንም ከፍ ያለ ነው፣ ተደራሽነታችንም ከፍ ያለ ነው፣ እድሜያችንም ከፍ ያለ ነው። የሰራተኛ ቁጥር ቅድም የጠየቀው በቁጥርም ከፍ ያለ ነን። ስለዚህ እዚህ ሀገር ላይ የአውትሶርሲንግ ጤናማ የአውትሶርሲንግ ተቋማት እንዲፈጠሩ ሞዴል መሆን ነው የምንፈልገው፣ ሞዴል። ስለዚህ ደንበኛ ተገቢ ዋጋ እንዲከፍል፣ ሰራተኛም ተገቢ ዋጋ እንዲያገኝ፣ ተገቢውን ዋጋ ደግሞ እንዲያገኝ ደንበኛ ንጉስ አይደለ፣ ለንጉሱ ቀና ደፋ ብሎ እንዲያገለግል ሰራተኛው ካገለገል ብራንዳችን ጥሩ ከሆነ ገበያችን ጥሩ ከሆነ ሰራተኛ የማያገኝበት ምንም ምክንያት የለም። ስለዚህ ይሄንን ማድረግ ሰራተኛ ተገቢ ደሞዝና ጥቅማ ጥቅም ቀደም እንዳልኩ ማግኘት አለበት። እያገኘ ነው እኛ ጋር። ድርጅቱም ዘላቂ እንዲሆን ትርፍ ማግኘት አለበት። ሰራተኛ እኮ የሰራተኛ ብቻ ስታስብ ተቋሙን ካላሰብከው አንዱ ያለ አንዱ መኖር እኮ አይችሉም እኮ። ተቋሙ ሲኖር ሰራተኛ ይኖራል፣ ሰራተኛ ሲኖር ተቋሙ መኖር ይችላል። ያለ ተቋሙ ሰራተኛ አይኖርም፣ ያለ ሰራተኛ ተቋም አይኖርም። ያለ ተቋሙ ያለ ሰራተኛው ኃላፊነትም አይኖርም፣ ሲኦ የሚባልም አይኖርም። እኔም የምኖረው ሰራተኛ ሲኖር ነው። በደንብ ነው ይሄን የምናስበውና ስለዚህ አንዱ ከአንዱ ጋር አብሮ በዘላቂነት እንዲኖር ሰራተኞች የሚጠበቅባቸውን ያድርጉ፣ ደንበኞችም ለስራው ለሚፈልጉት ነገር ተገቢውን አገልግሎት ይክፈሉ። እኛም ለሰራተኞቻችን ያንኑ እናደርጋለን ማለት ነውና ያኛው ይሄ በሰው ጉልበት በምናምን የሚለው ሚስኮንሰፕሽን ነው፣ የተሳሳተ ነው። ኮማንደር ወደ መጨረሻዎቹ ሀሳቦቼ እየመጣሁ ነው። ምናልባት ከዚህ በፊት ከኢንጂነር ጌቱ ጋርም ስናወራ ሲያማርር ሰምቼዋለሁ። በቂ የሰው ኃይል በምትፈልገው ልክ በአቅም እና የዚህ ብዙ ጊዜ የሶስተኛ ወገን አሰራር ከሚገጥሙ ፈተናዎች አንዱ በቂ ባለሙያ ማግኘት። ለምሳሌ እንፈትንና ይላል ለፈተና ላይ የምናየው ውጤት በጣም ያስደነግጣል። እንዲህ አይነት ነገሮች አሉ። የዚህ አይነት ፈተና አለባችሁ፣ እንዴት ነው የምታልፏቸው? ያው እኮ ሀገሪቱ ላይ ያለ ችግር እኮ እኛም እኮ ይገጥመናል እና አሪፍ ጥያቄ ነው እና ምንድነው ዋና ፈተናችን ነው። ዋና ፈተናችን ሰው የለም አይደለም፣ ሰው አለ። ግን ትክክለኛ ሰው ማግኘት፣ የሰለጠነ ሰው ማግኘት፣ አብሮ እስከ መጨረሻ የሚቆይ ሰው ማግኘት፣ በፈተና ውስጥ አብሮ የሚያልፍ ሰው ማግኘት ከባድ ነው። ለምሳሌ ሴኩሪቲ ሰርቪስ ላይ ብትወስድ አሁን ሴኩሪቲ ሰርቪስ ላይ ብዙ ሰው አታገኝም። ካገኘህም ደግሞ ስነ ምግባር ያለው ሰው ላታገኝ ትችላለህ። ደንበኛ የማያከብር የቢዝነስ ማይንድ የሌለው ላታገኝ ትችላለህ። እንዳታሰለጥን ደግሞ ስልጠናው ፌዴራል ፖሊስ የኔ ነው ማሰልጠን አትችልም፣ በተለይ ሴኩሪቲ ይልሃል። ስለዚህ ይሄ ይፈልጋል እንግዲህ ቀደም እንዳልኩ የዚህ ሴኩሪቲ ሰርቪሱ በተለይ ጥንቃቄ፣ ትኩረት፣ ዲሲፕሊን፣ በአስቸጋሪ ሁኔታ ውስጥ መስራት፣ ተጠያቂነት ያለው ነው አይደል ስራው። ይሄንን ሁሉንም ያሟላ ማግኘት ከባድ ነው። ሾፌርም ቢሆን ለምሳሌ ሾፌርም ስትወስድ መንጃ ፈቃድ ያለው ሰው ብዙ አለ። ከባዱ ነገር ምንድነው? ይሄ ሳይኮሞተር የሚባለው ኖሌጅ የሌለው መንጃ ፈቃድ አለው ግን ሳይኮሞተር ኖሌጅ የሌለው፣ ስነ ምግባር የሌለው። ምክንያቱም ሾፌር እኮ ያለበት ኃላፊነት በጣም ትልቅ ነው። የሰው ህይወት ነው ይዞ ሄደው፣ ንብረት ነው ይዞ ሄደው። ምናልባት የተቋሙን ክሪቲካል ሰው መሪ ነው ይዞ ሄደው። ስለዚህ መንገድ ላይ የሚያሳየው ስነ ምግባር፣ አደጋዎች፣ የራሱ የኢንቴግሪቲ የስነ ምግባር ኢሹዎች
የንብረት አያያዝ፣ አጠባበቅ፣ እነዚህ ትዕግስት፣ እነዚህ በጣም ከባድ ናቸው። እንግዲህ እኛ የምናስበው ተገቢውን ሰው በተገቢው የስራ ቦታ በተገቢው የስራ መደብ እና በተገቢው ሰዓት መመደብ ነው። ይሄን ለማድረግ እንደ ችግራችን የምንፈታው የስልጠና ማዕከል አቋቁመናል። እዛ ስልጠና ማዕከል ላይ አንደኛ የኤችአር ዲፓርትመንታችን ጋፕ አናሊሲስ ይሰራል። ጋፕ ዳይሬክተሪዎች አሉን። የኤችአር ዳይሬክተሪ አለን፣ የኮምፒተንሲ ዳይሬክተሪ። እዛ ውስጥ የእያንዳንዱ ሰው ክፍተት ይታወቃል እና በዛ መሰረት አሰልጥነን ብቁ ሰው ለመፍጠር ነው አንዱ ጥረት የምናደርገው አንደኛው። ሁለተኛው ከሌላ አጋር አካሎች ጋር መስራት ነው። ለምሳሌ ከማሰልጠያ ትምህርት ቤቶች ጋር ሊሆን ይችላል፣ ከፖሊስ ጋር ሊሆን ይችላል፣ ከደንበኞቻችን የኮርፖሬት ከስተመርስ ከሚባሉት ጋር ሊሆን ይችላል፣ ከስቴክ ሆልደርስ ከመከላከያ ጋር ሊሆን ይችላል፣ ከከተማ አስተዳደር ጋር ሊሆን ይችላል። ከነዚህ ጋር አብሮ መስራትና የተሻለ ስነ ምግባር ያላቸው ሰዎች አሁን በእኛ ስራ ላይ በአብዛኛው ስነ ምግባር ነው የምንፈልገው። እውቀቱን እኛ ጋር መጥተው ይማራሉ። ፍላጎት ካለው የሚማር ሰው ከሆነ በቃ ጥሩ ስነ ምግባር ካለው ኮች አድርገን ሰዎቹን ሞኒተር አድርገን ኮች አድርገን ትሬን አድርገን ያን ሰው የማብቃት ኃላፊነት የኛ ነውና ፈተናው ከባድ ነው። እንግዲህ ይሄ ማኔጀሪያልም ነን ማኔጀሪያልም በሆኑ ፕሮፌሽናልም ነን ፕሮፌሽናል በሆኑ የስራ መደቦች ላይ በጣም ከባድ ነው። እሱ የሁላችንም ችግር ነው ማለት ነው። የሁላችንም ኮማንደር፣ እንግዲህ ዛሬ ተቋማችሁን ክፍት አድርገህ በግልጽ ለተለያዩ ለተሰሙ ጉዳዮች ስለ ልጆቻችን ኢትዮጵያ ብለህ ሀሳብህን ስላካፈልከኝ ከልብ አመሰግናለሁ። ምናልባት እኔ የዘነጋኋቸው ሀሳቦች ካሉ አንሳለኝና እንቋጨው። እኔም በጣም አመሰግናለሁ። ማለት የምፈልገው አንደኛ ኮመርሻል ኖሚኒስ የሶስተኛ ወገን አገልግሎት ላይ ብቻ የተሰማራ ተቋም አይደለም። ሌሎች አገልግሎቶች አሉ። የአውትሶርሲንግ አገልግሎት ላይ ደግሞ ምንም ችግር የለም አይደለም፣ ችግሮች አሉ። ሌሎቹም ጋር ያለውን የምንችለውን አስተያየት እንሰጣለን እንዲታረም። እኛ ጋርም ያለውን ሰምተን ለማረም ጥረት እናደርጋለን። ያው ሁሉም ቦታ ላይ ችግር ስላለ ሁሉ ጊዜም እኛ ጥራት ያለው አገልግሎት ለመስጠት ወጪን ለመቆጠብ የደንበኞቻችንን ለመቀነስ ስጋትን ለመቆጣጠር እና ውጤትን ለመፍጠር የምንሰራ ተቋም ነን። ስለዚህ ይሄንን በደንብ ሁሉም ሰው እንዲገነዘብልን እንፈልጋለሁ። ጥንካሬ፣ ትኩረት፣ ውጤት ማስመዝገብ፣ ፈጣን ምላሽ መስጠት፣ በአስቸጋሪ ሁኔታዎች ውስጥ መስራት፣ መልካም ግንኙነት እና ተጠያቂነት ላይ በደንብ እና መረጃ መሰረት አድርገው ትክክለኛ ውሳኔ የመወሰን ስራ ላይ በደንብ እንሰራለን። ኮመርሻል ኖሚኒስ የኔ አይደለም። ኮመርሻል ኖሚኒስ የማህበረሰቡ ነው። እንዴ ሰው እኮ ቢሆን እኮ ጡረታ ወጥቶ ነበር እኮ ተቋም ስለሆነ ራሱን እያደሰ ስለሚሰራ እንጂ ሰው ቢሆን እኮ ጡረታ እየወጣ ነው። ኮመርሻል ኖሚኒስ የሀገር ሀብት ነው። ሀገሩን የሚወድ ሰው፣ ቀጣይነት ያላቸው ተቋማት እንዲፈጠሩ የሚፈልግ ሰው ካለ ቢሮአችን ክፍት ነው። ችግሮቻችን ላይ መነጋገር እንችላለን፣ ማረም መታረም እንችላለን ማለት። ምክንያቱም የምንሰራው ለሀገር ነው፣ ምንም ለግላችን አንሰራም። ስለዚህ ያ ስለሆነ ይህንን በደንብ ማየት ይፈልጋል። ኮመርሻል ኖሚኒስ እንግዲህ ትልቅ ልምድ ያለው ተቋም ነው። ትልቅ ልምድ ያለው ተቋም ብቻ ሳይሆን አሁን የምናስበው እኛ የተሻለ ትልቅ እንዲሆን ነው የምንፈልገው። ታማኝ፣ ውጤታማ፣ ተወዳዳሪ፣ በቴክኖሎጂ የተደገፈ ለደንበኛ እሴት የሚፈጥር ሰራተኛና ባለድርሻ አካላትን አክብሮ የሚሰራ እና እውነተኛ እሴት የሚፈጥር ተቋም እንዲሆን ነው የምንፈልገውና በዚህ ውስጥ ሁሉም ሰው ማለት ማንም ሰው የማይመለከተው ሰው የለም። ችግሮች ካሉ መረጃ በመስጠት አስተያየት በመስጠት ነፃ የስልክ መስመር አለን። በነፃ የስልክ መስመራችን ወይንም ፔጆች አሉን። በፔጆቻችን ላይ ባለ ስልክ አድራሻ በቅርንጫፎች በአካል ማንኛውንም አስተያየት ቢሰጥ ሰምተን ለመማርና ለማረም በጣም ዝግጁዎች ነን።
ከሁሉም ጋር በትብብር መስራት ነው የምንፈልገው። ከሁሉም ለማህበረሰቡም እንደ ኮመርሻል ኖሚኒስ ለስራ ዕድል በመፍጠርና ሰራተኛ በመቅጠር ብቻ እና በማስተዳደር ሳይሆን በግሪን ሌጋሲ ላይ እንሳተፋለን። በምገባ ላይ ማዕድ በማጋራት እንሳተፋለን። በተፈናቀሉ ሰዎች ላይ በማገዝ እንሳተፋለን። በግሪን ሌጋሲ ላይ የፕራይም ሚኒስትራችንን ኢኒሼቲቭ ወስደን እንሰራለን። ለአቅመ ደካሞች ቤት እንሰራለን። የምናስተምራቸው ልጆች አሉን። እነዚህ የሀገሪቱ ዜጎችና የሀገሪቱ ዜጎች እንዲጠቀሙ ነው የምንሰራውና በዚህ ላይ እንደው በጣም ለትርፍ ብቻ እንደው ስግብግብ ካምፓኒ የማይሰማ ማህበራዊ ኃላፊነትም የሌለበት ተቋም አድርገው የሚያስቡ ከሆነ ትንሽ አስቸጋሪ ስለሆነ እችኛዋ በጣም ካደራ ጭምር እንድትታረም በዛው መልእክት ማስተላለፍ ፈልጋለሁ። ቢኒ ስለመጣህ ስለነበረን ጊዜ እጅግ በጣም አመሰግናለሁ። ጊዜ ይስጥልኝ። አመሰግናለሁ ኮማንደር። እንግዲህ ሁሉም ተቋማት እንደዚህ በራቸውን ክፍት ቢያደርጉ እኛም ምኞታችን ነው። ስለሰጠኝ ጊዜ ከልብ አመሰግናለሁ ኮማንደር። የዛሬው የልጆቻችን ኢትዮጵያ በዚሁ ተቋጨ። በአድማጮቻችን ስም ኮማንደር ጥላሁን ጸጋይን አብረውን ስለነበረ ቆይታ ከልብ እናመሰግናለን።